ስሜ ቃላብ ፈንታና እባላለሁ። በቡና ኢንዱስትሪ ውስጥ የምሰራና የዚህ ቃላብ ኮፊ መስራች ነኝ። ልጅነቴ ቡና ጠጥቼ ያደኩ ልጅ አይደለሁም። ከሃይስኩል በኋላ አጋጣሚ አንድ ኤክስፖርት ጥሬ ቡና ኤክስፖርት የሚያደርግ ካምፓኒ ነበረ። እሱ ነው በፕሮፌሽን ደረጃ ቡናን እንድማር ኦፖርቹኒቲ ሰጥቶኝ ነበር። ያንን ያው የመጀመሪያ መነሻ ያንን እድል ተጠቅሜ ኮርሱን በመውሰዴ ነው። ከዛ በኋላ እንግዲህ ያው 5 አመት ነው ወደዚህ ቢዝነስ ከገባው። የታሸጉ ቡናዎችም አሉ። ሰዎች በየቤታቸው ቃላብ ኮፊ ምን ይመስላልና ቡናስ ምን ይመስላል የሚለውን ነገር በቤታቸውም እንዲጠቀሙ በአሽገንም የራሳችን ቡና እናቀርባለን። እዚህ መጥተው ለሚጠቀሙ ደግሞ እንዳልኩሽ በ4 ሳብጀክት አለን እኛ። በቀዝቃዛን ሳብጀክት፣ በትኩስ 2 ሳብጀክት፣ በሮስቲንግ 3 ሳብጀክት እና በስፔሻሊቲ 4 ሳብጀክት ማለት ነው። አሁን የምንሰራው 2 V60 ወይም ፊልተር ኮፊ ነው የምንሰራው። እነዚህ 2 ፊልተር ኮፊ ለመስራት የተለያየ ቡና ስላለን ቴስት እንድናደርገው ነው። አንቺ የሲዳማ ቡና ትሰሪያለሽ። ናቹራሊ ሲዳማ ቡና አለ እዚህ ጋር ኮንቴንቱ አለ ይሄ ማለት ነው። እሺ ሲዳማ ቡና አለ። እኔ ደግሞ ሲግኒቸር ወይም ሆም ብሌንድ ራሳችን ያዘጋጀነው ቡና አለ። ይሄን ሁለቱን እንሰራለን። ይሄን ለመስራት ፕሪፓሬሽን እናደርጋለን። መጀመሪያ እንግዲህ ውሃ ቴምፕሬቸሩና ውሃ ትኩስ ውሃችን ከ88 እስከ 92 ዲግሪ እናሞቅና ልክ እዚህ ጋር ቼክ እናደርገዋለን። ይሄ መለኪያችን ነው። ይሄ ማለት ነው። ስናረጋት 91 92 አይደል ይሰኛው ማለት ነው። ለእያንዳንዱ 17 ግራም ወይም 18 እኛ ከ16 ግራም ጀምሮ እንጠቀማለን። ግን ያንቺ ናቹራል ስለሆነ 17 ግራም የኔ ደግሞ ወሽድ ስለሆነ 18.2 ግራም እንጠቀምና ቡና እንፈጫለን ማለት ነው። ስለዚህ እንዴት ነው እቺንን ዜሮ እናደርጋታለን። ከዛ በኋላ ይሄ የተዘጋጀ ቡና ስለሆነ ትመዝኛለሽ ማለት ነው። እንከፍታታለን። የዚህ ፍጨቱ ሚዲየም ኮርስ ነው የምንፈጫው። 17 ግራም ነው ይሄ። ምናልባት አሁን ፍራግናንስ ይባላል በእኛ ወይም ከተፈጨ በኋላ ምን ይሸት ያ በጣም ደስ የሚል ሽታ ነው የምትወጂው ሽታ። ከዚህ በኋላ ዋና ቡናን ነው የማገናኘት ስራ ነው የምንሰራው። ስለዚህ ማሽን እንትናችን ስኬላችን ሚዛናችን ኦን ነው። በዚህኛው በኩል ፈሳሹን ነው የሚቆጥረው፣ በዚህ በኩል ደግሞ ታይምን ነው የሚቆጥረው። አንድ አይደለም የምንጀምረው። ስለዚህ 4 ዙር እንሄዳለን። 50 50 50 ማለት ነው። yes 50 ከዛ ለ30 ሰከንድ እንጠብቃለን። 50 ከዛ ከ30 ሰከንድ 50 ከዛ ከ30 ሰከንድ 50 ከዛ ከ30 ሰከንድ። ስለዚህ እስከ 4 ደቂቃ ሰርተን እንጨርሳለን። መጀመሪያ 50 ዙር እናደርግና 30 ሰከንድ እንጠብቀዋለን። ዘው ቡና እና ውሃ ከመቀላቀላችን በፊት ይሄን ፓውደራችን እንደዚህ ሌብል እናደርጋለን። ይዘን እንደዚህ እናደርጋለን። yes ከዛ እንመልሳለን። yes perfect ደሞዝሽን አንችለውም እንጂ እንቀጥርሽ ነበር። ከዛ ኪትላችን ልክ እንደዚህ እንይዛለን። መሀል ላይ እንጀምራለን ቀስ ብለን ልክ እንደዚህ አጃትና እንደኔ እሺ መሀል ላይ ቀስ እያለን እስከ 50 ml ድረስ እንጨምራለን። እንደ እንጀራ ጋገራ ማለት ነው። ማዘር ናይስ ኦኬ። 50 ሲሞላ እናቆማለን ማለት ነው። ኦኬ 50 ሞላ ሚኒ ስቶፕ ሞላ። ናይስ ፐርፌክት ኦኬ። አሁን ለ30 ሰከንድ አሁን ከ20 ሲል የጨረስነው ከ50 ሲል እንቀጥላለን ማለት 50 ሰከንድ እስኪሞላ እንጠብቀዋለን። ከዛ ውስጥ ላይ ቡናና ውሃ ሲገናኝ ምን አሮማ ማለት ነው ሽታ ከፈለግን እነዚህ መውሰድ እንችላለን። ያንዳንዱ የምንጨምረው ውሃ የምንጠብቀው ሰከንድ የቡናውን እንዲያወጥ ያደርገዋል። አንድ ብንጨምረው ላኪ ይሆናል ወይም ይሄ ኦድ ቴስት ሊሆንብን ስለሚችል ዓለም ላይ ይሄ የብሮዊንግ ውድድር አለ በየአመቱ። በዚህ በትክክል የሰራ ከዋተር ኳሊቲ ጀምሮ እስከ ቴምፕሬቸር እስከ አጨማመሩ እስከ ቡና መርጣ ኤቭሪቲንግ ጀምሮ በዚህ በጣም ብዙ ነው። አንደኛ ወጣምሽ የለም። ስለዚህ ያው እንደዚህ
30 ሰከንድ እያቆምን 50 መጨመራችን የኔ ኤክስፒሪየንስ ነው። ሁሉም የየራሱ ኤክስፒሪየንስ አለው ማለት ነው። በጣም ስሙዚ ነው፣ ክሬሚ ትንሽ የሆነ የተለየ ጣዕም ግን አለው። የተለመደ አይነት እንትን አለ። አሁን እኛ ሀገር የተለመደው ምን መሰለሽ፣ ያው አሁን እንደዚህ ስናየው ቀጭን ይመስላል አይደል? ከሁሉም ከትኩስ ነገር የካፌ የማንቃት ባህሪ ያለው የካፌን ኮንቴንት ይዘቱ ይሄ ይበልጣል። ይሄ ልክ እንደ ምግብ ነው፣ በቃ ፉድ ነው። ንጹህ ቡና ነው፣ በደንብ ፊልተር የተደረጉ ነው እንትን የተሰራው፣ ስቴፕ ባይ ስቴፕ ነው የተሰራው። ቡናና ይሄ ውሃና ቡናና ላይ ተሰርቶ ሲቀመጥ ዲቨሎፕ የሚያደርገው ነገር አለ በተፈጥሮ። ልክ አሁን ለምሳሌ ቤት እናቶች ጠጅ ይጠምቃሉ። ጠጅ አሁን ከሆነ ጊዜ በኋላና ፍሬሹ አንድ አይነት አይደለም። ቡናም ልክ እንደዛው ነው። እና ሰዎች አሁን ይሄን ነገር ቢለምዱት በጣም ሄልዚ ነው፣ በጣም ስዊት ነው። ግን እኛ ሀገር ላይ የሆነ ቡና ወይ ስትሮንግ ከሆነ ከመረራ ይሄ በጣም ቆንጆ ነው ምናምን እንላለን። ግን ያለ ስኳር ነው የቀመስሽው ይሄን ቡና እንዴት ነው አሁን ይሄንን መጠጣት ደስ አይልም? በጣም ጥሩ። ይሄም አለ እነዚህም አሉ። ሌላ ደግሞ ስፕሪሶ ባር ላይ የምናየው አለ። ይሄ ማኑዋል ብሩዊንግ ባር ነው። እዛ ጋር ደግሞ ስፕሪሶ ባር አለ። ማሽናችን አለ። እንግዲህ እንዴት እንደምንሰራ አብረን ደግሞ ከኛ እንሞክራለን ማለት ነው። አንድ ላቴ ለከስተመር ለማቅረብ የሚደረጉ እንደቀድሞ ሪኳየርመንቶች አሉ። ስለዚህ ላቴ የምሰራ ከሆነ መጀመሪያ ወተትን ቼክ አደርጋለሁ። ወተቴን እንትን ኤምኤልን ለካለሁ የምጠቀመውን ኤምኤል የኛ በኤክስፒሪየንስ ሁሌ አንመዝነውም። በኤክስፒሪየንስ እናውቀዋለን፣ በዚህ ልኬት እናውቀዋለን። ግን እንደ ጠቅላላ እውቀት እናየዋለን። ስለዚህ 160 ኤምኤል እጠቀማለሁ ወተት። መጀመሪያ እንግዲህ ምን አይነት ቡና ነው እዚህ ውስጥ ያለን፣ ምን አይነት ቁሌት ነው፣ ምን አይነት ፕሮሰስ ነው የሚለውን ነገር መጀመሪያ ቼክ እናደርጋለን። ከዛ በኋላ ቡናችን እኛ ኦልዌይስ ስለምናውቀው ይህን ቼክ ካደረግን በኋላ ለአንድ ጊዜ የምንጠቀመውን ቡና እንፈጫለን ማለት ነው። ስፕሪሶችን ከጨመቅን በኋላ ቡናውን ከጨመቅን በኋላ ወተታችን እናፈላለን ማለት ነው። ሀያ ላይ አፍካ የሚባል የሰባት ሀገሮች የሚዘጋጅ የቡና ኢቨንት አለ። እዛ ላይ በባሪስታ ቻምፒዮን ነበርኩ፣ አንደኛ ነበር የወጣሁት። ከዛ ጋር ተያይዞ ነው እንግዲህ ይህንን ካፌ የከፈትኩት። ሲጀምር በ350 ሺህ ብር ነው ይሄኛው ቤት የተከፈተው። አሁን ወደ 2 ሚሊዮን ገብቷል ማለት ነው። ስለዚህ ፕሮግረሱ በጣም ጥሩ ነው። ወደዚህ ኢንዱስትሪ መግባቴ ዛሬ የተሻለ ነገር እንደሆነ አድርጎኛል ማለት አሁን በጓደኞቼም ሳየው ተምረን ወይ የሆነ ኦፊስ ነበር መቀመጥ ኦፖርቹኒቲ የነበረው እሱ ነበረ። ግን ቡናን አጥብቄ በመውደዴና መክሊቴን በማግኘቴ በውስጤ 1-4 ሰራተኞችን አስተዳድራለሁ። ሰዎች የተለያየ ቦታ ላይ ያበቀለ ቡና ሊወዱ ይችላሉ። እኔ አብዛኛው የምጠቀመው የራሴ ሲግኒቸር ይባላል፣ ራሴ ብሌንድ አድርጌ የምሰራው። ከዛ ደግሞ ወደ ሲዳማ በንሳ አካባቢ፣ ወደ ነንሰቦ፣ ወደ ጉጂ ጨፌ ሰዎች ቡና ምንድን ነው የሚለው ነገር እንዲያውቁ የምንሰራ ነው። ያው እኛ ፋይናል ፕሮዳክት ነው የምንሰራው። በጣም ነው ቡናችን የሚወዱት፣ ይወስዱልናል። ቻይናም ሳውዲም እንልካለን። እንደዚህ በፓኬጅ አድርገን በዚህ ነው የምንልክላቸው። ሁሌ በየአመቱ እንደ ሩጫ ቻምፒዮንሺፕ ይዘጋጃል። የቡና የባሪስታም የሮስተሪም የቀመሳም እነዚህ እንትኖች ላይ ተሳትፎ ያው ቡናን ማስተዋወቅ የተሻለ ለምን በጣም መስራት ስለሚቻል ብዙ ሰው ስራ ወጣቶች አሉ አይደለ፣ ብዙ ማይንድም ያላቸው ወይም ብርም ያላቸው መስራት የሚችሉ እነሱ ደግሞ ወደዚህ ኢንዱስትሪ አውቀውት ተምረው ገብተው የተሻለ ኢኮኖሚ መገንባት በእነዚህ ውስጥ ባልፍ ደስ ይለኛል።